እና ጀለን ሙዚቃ አንድ በያጅ መሰለች እያለች ምን እንደዛ እንዳትላት የኔ ጃኒ ምን በያጅ መሰለች እያለች ነው። አንድናስ እንደዛ እንዳትላት አልኩት። በምን ታምን እንደዛ ይልሽ አንተ ደግሞ ይርዶጥ ነው መስሏል እያሉ ነው። Oh God. Thank you. Perfect. ሰላም እንዴት ናችሁ የሀገሬ ልጆች? ደህና ናችሁ ወይ? ቴንክ ዩ ስለመጣችሁ አክብራችሁ በጣም ነው የምታምሩት ሁላችሁም። እንግዲህ ትንሽ በእንግሊሽ መናገር እፈልጋለሁ because አሁን ኢንተርናሽናል መሆን ያለብን ሰዓት ነው። በጀመርነው ሁሉ በዓለም ሁሉ መድረስ አለብን። የታዘብኩት አንድ ነገር ቢኖር ያለፈው ሳምንት ኢንተርናሽናል መሆን እንዴት ቀላል እንደሆነ ነው። because በጣም ብዙ ተከታዮች አሉኝ በሶሻል ሚዲያ። ሁላችንም ደግሞ አንድ አይነት ዓላማ ነው ያለን። አብረን ነው የምንንቀሳቀሰውና የማንቆጣጠረው የማንደርስበት ደረጃ የለም። አብረን ከተንቀሳቀስን ልብ ብላችሁ ካስተዋላችሁ ዲላን ፔጅ ወደ 18 ሚሊዮን ፎሎወር ያለው ቲክቶከር ዜና ሪፖርት ያደርጋል። በጣም ትልቅ ተጽዕኖ አለው በዓለማችን። በጣም ከሱ ጋር ያወራው እገኛለሁ። ወደ ሜይ 15 ደግሞ ወደ ኢትዮጵያ ይዤው እሄዳለሁ። ለንደን ሄጄ አብረን ነው የምንሄደውና ይህ ያደረግነው ደግሞ ያስተዋልኩት እኔ ብቻ አይደለሁኝም። ከ100,000 በላይ ሜንሽን የደረሰው በአንድ ቀን ውስጥ ማለት ነው። አስቡት፣ በአንድ ቀን ውስጥ አይቶት የማያውቅ ደንግጦ ለራሱ ሲመልስ እና ይህ አይነት ኃይል እንዳለን እያወቅኩኝ ግዴታ ኢንተርናሽናል መውጣት አለብን ግዴታ። እና አሁን በእንግሊዝ ልጀምር ነው የታባቱ። እሺ ኦልራይት ሰው እንዲያወራ መፍቀድ አለባችሁ። እውነቴን ነው የምላችሁ። ወደ ስኬት ስትጓዙ በጣም ብዙ ሰው ተራቢያችሁ ይሆናል። በጣም ብዙ ሰው በድሮ ታሪካችሁ ይገምታችኋል። እንደ ተቀየራችሁ ማመንም ያቅተዋል። ተረዳችሁኛ? እነሱ ሰዎች ለማሳመን ምጥሩ ከሆነ ስኬታችሁ እየቀነሰ ይመጣል። ለምን? ያ ሁሉ ጥረት ወደ ስኬታችሁ ነው መሄድ ያለበት እንጂ እንዲሳካላችሁ የማይፈልጉ ተሳክቶላችሁ እንዲያልፍላችሁ የማይፈልጉ ሰዎች ለማሳመን ስትሞክሩ የምታጠፉት ጥረት ወደ ማትፈልጉት ህይወት ይመራችኋል ማለት ነው። ስለዚህ አንዳንዴ በስኬት የማይደሰት ሰው ካለ አትደሰት። አያለ መደሰት ምርጫ አለ። የሰው ስሜት ያን ያህል አያጨናንቃችሁ። at the end of the day ራሳችሁ እየተጠቀማችሁ ከሆነ ቤተሰባችሁ እየተጠቀማችሁ ከሆነ ወደ ትልቅ ደረጃ በጥሩ መንፈስ እየተጓዛችሁ ከሆነ ያ ነገር የሚያናድደውና ቅጭ የሚያስብለው ሰው ካለ ገደል መግባት ይችላል። የእናንተ ጉዳይ አይደለም። ተረዳችሁኝ? I think ስኬት የሚመጣው በዚህ ነው። ስለ ሰው መጨነቅ ስታቆምና ሰው ለማሳመን መጣር ስታቆም ኢነርጂ ሁሉ ወደ ዓላማህ ይሆናል። ኢነርጂ ሁሉ ወደ ዓላማህ ካልሆነ ደግሞ ስኬት መድረስ በጣም እየከበደ ይመጣል። trust me ሞክሬዋለሁ። ሰው ማሳመን አትችሉም። አንዳንድ ሰው እንድትበልጠው አይፈልግም። ምርጫ የለንም ሁላችንም። ወዳችኋለሁ። ይገርም ቀን ነበር ዛሬ። successful, I'm happy, I'm grateful. Thank you God. የታዘብኩት አንድ ነገር ቢኖር አንዳንድ ጓደኞች አሉ ስኬታማ እንድትሆኑ ይፈልጋሉ፣ ግን ደግሞ ከነሱ ውጭ ስኬታማ እንድትሆኑ አይፈልጉም። ስኬታማ እንድትሆኑ ይፈልጋሉ፣ ግን ደግሞ ከነሱ በላይ እንዲሳካላችሁ አይፈልጉም። ስኬታማ እንድትሆኑ ይፈልጋሉ፣ ግን ደግሞ ግዴታ እነሱን እየጎተታችሁ ማደግ እንዳለባችሁ ራሳቸው አምነው የኖሩ ሰዎች ናቸው። እነዚህ ጓደኞች ራሳቸው ማሳደግና ራሳቸው መጎተት የከበዳቸው ሰዎች ናቸው። ራሳችሁ መጎተት ከከበዳችሁ እንዴት ነው እኔ እናንተ እንድጎተት የምትጠብቁኝ? ከባድ ነው በጣም። እኔ እድሜ ልኬ ጓደኛዬ ለመጎተት የሞከርኩኝ ሰው ነኝ፣ ግን አልተሳካልኝም። ትርፉ ድካም ነበረ። ኢቭን ጎትቼ የሆነ ደረጃ ደርሼ ኦኬ ፕሊዝ አትሊስት አሁን go ahead and ራስን ጎትት ማለት ስጀምር የሚቀየመኝ ጓደኛ I don't need them anymore in my life. I'd rather be alone. I'd rather be ብቸኛ። ጓደኛ ሳይኖር ብቀር ይሻለኛል እኔ እውነት ለመናገር ያንስታን። ስለዚህ እንደዚህ አይነት ጓደኛ ህይወታችሁ ውስጥ ካለ እኔም ካላለፈልኝ እናንተ ብቻ እንዳያልፍላችሁ እኔ ሳልሰራ ቁጭ ብዬ አንተ ከተሳካለ እየለፋ ተሳክቶልህ እኔም እንዲሳካልኝ ይፈልጋለሁ የሚል ጓደኛ ካለ ማለት ነው ልንገራችሁ come on man wake up በሉት ያ ሰው። ተረዳችሁኝ? be responsible for yourself. let me work for myself, work for yourself. and ሁለታችንም አሪፍ ኤነርጂ ማች አድርገን ተጋግዘን ቡም እናደርጋለን እንጂ እኔ ብቻ እየለፋው አንተ ቁጭ ብለህ ያየኸኝ don't expect me to come back and help you again and again and again when you cannot help yourself.
ብዙዎቻችሁ በጓደኞቻችሁና ካጠገባችሁ ባሉት ሰዎች ነው የምትጎተቱት come on man like I don't want to ወደዛ ህይወት መግባት አልፈልግም ካሁን በኋላ I want to work I want to be successful I want to be disciplined I want to achieve levels that nobody has achieved and this is the challenge and the standard that I gave myself ራሴን የሰጠሁት ስታንዳርድ ነው ውሳኔ ነው ተረዳችሁ ጉራ አይደለም like ጉራ አይደለም so all of us ራሳችን ሃይ ስታንዳርድ ላይ እናስቀምጠው እሱ ስታንዳርድ ማች ለማድረግና ኪፕ ለማድረግ ደግሞ እንጣር በዲሲፕሊን ማለት ነው የምንፈልገው በር ይከፈትልናል የምንፈልገው የህይወት ደረጃ እንደርሳለን ማለት ነው ማርች 28 በዋሽንግተን ዲሲ the Warner Theater ኢቨንት ይኖረኛል ቡክ አድርጉ ቲኬታችሁ ሊንክ ባዮ ላይ ያለ ሚስ እንዳታደርጉት ዋሽንግተን ዲሲ ከሆናችሁ